ገናን ምክንያት በማድረግ ጎልደን ፋሚሊ ሪል ስቴት ስለ እናት የበጎ አድራጎት ድርጅት ውስጥ በዓልን ሊያከብር መጥቷል። ኑ አብረን እናክብር። እኛ የመጣነው ከጎልደን ፋሚሊ ሪል ስቴት ነው። ስለ እናት አንዳንድ ነገር ብትነግረን እና መጀመሪያ ራስን ብታስተዋውቀን። እሺ፣ ትእዛዙ አማረ እባላለሁ። ስለ እናት የፕሮግራም ዳይሬክተር ነኝ። እንኳን ደህና መጣችሁ። በልጆቻችን ስም እዚህ ድረስ መጣችሁ ከኛ ጋር ስላሳለፋችሁ እጅግ አድርገን እናመሰግናለን። እንግዲህ የመጣችሁበት ቦታ ስለ እናት ይባላል። ስለ እናት በችግር ውስጥ ላለፉ ህጻናቶች የተሻለ አማራጭ ወይም ደግሞ የተሻለ የልጅነት ጊዜ በማመቻቸት ላለፉት 24 ዓመታት አገልግሎት ሲሰጥ የቆየ ድርጅት ነው። አሁንም በልጆች ላይ እና በእናቶች ላይ እየሰራ ያለ ድርጅት ነው። ስለዚህ በእኛ በምንሰራበት ድጋፍ እናንተም ደግሞ የበኩላችሁን ስላደረጋችሁ እጅግ አድርጌ አመሰግናለሁ። እንኳን ደህና መጣችሁ ለማለት እወዳለሁ። ስለዚህ አሁን ስለ እናት እንደዚህ ካልኳችሁ ዘንዳ ቀጣይ የሚሆነው አካባቢያችንን፣ ግቢያችንና ልጆቻችን በምን አይነት ሁኔታ እንዳሉ ጉብኝት እናደርጋለን። አስፈላጊ ውይይት ደግሞ በቢሮአችን እንገናኛለን ማለት ነው። ስለዚህ አሁን ወደ ጉብኝቱ እንሂድ። በቅርቡ ደግሞ ዶሮ ባለጀመርና 30 ዶሮዎች አሉ ግቢያችን። እንቁላል ከውጭ አንገዛም። ለዚህ እንዲሆን ደግሞ አርጋሶ ይህንን ለማስጀመር ከሚሳሳሩ ሆኖ በሃይሜ ማርኬት ጀመረን ማለት ነው። ከዛ በተደረሰ እናት የተለያዩ ኤቨንቶችን በአመት ውስጥ ብዙ ኤቨንቶችን ያከናውናል። ልጆቻችን ጋር ቢሆኑ ቴሌድን ሲኒማ ሆኖ ፊልም አይተን ማለታቸው እንትን ሲሉ እኛም ደግሞ ደም ፋሚሊ ሙቪ ናይት በሚል አንጀምር በሚል ለሶስተኛ ዓመታችን እያደረግነው ነው የምንገኘው። የዱላ ቅብብል አለ ታውቃላችሁ። በእኛ ቦት የሚከናወን ደግሞ ራሱ ማይነገሩ ስለስም ያዘጋጁት የዱላ ቅብብል አለ። ባለፈው እንግዲህ ሶስተኛ ነው የወጣው። እንደ አጠቃላይ በቋራሮቱ ላይ የተወሰነ ያህል ስለ ጎልደን ፋሚሊ ስቴት ለማለት ያህል ወደ እናንተም ስንመጣ ቅድም ሜንሽን እንዳደረገው የአንድ ጊዜ ብቻ ሳይሆን የተለያየ ፕሮግራሞች ላይ ስፖንሰርሺፕም ሊሆን ይችላል። የተለያየ ፕሮግራሞች በሚኖራችሁ ጊዜ አንድ ላይ ለመስራት እቅዶችን ይዘን እንገኛለን። የምግብ ካምፓኒ ሲሆኑ የምግብ ግብዓት አቅርቦት ላይ ቤዝ ያደረገ አግሪመንት እናደርግና ታዲያ እነሱ እንደ ቢዝነስ ካምፓኒ ደግሞ የራሳቸውንም የቢዝነስ ሎጎ ብራንዳቸውን ኤክስፓንድ የሚያደርጉበት የሚሆኑ ኢቨንቶች አሉ። ኢቨንት ስንል በተለይ ቻይልድ ራይትን ቤዝ ያደረገ ዋናው ስራችን አድቮኬት ማድረግ ነው። ልጆች ያለ ተጽዕኖ፣ ያለ በደል፣ ያለ እንግልት ማደግ ስላለባቸው እሱን ለማህበረሰባችን የምናስተምርበት አንደኛው መንገድ ነው።